ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ማለት ምን ማለት ነው? በስጋና በደምስ የዘላለም ሕይወት ይገኛል ወይ ይላል። አዎ ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት የለውም። ጠያቄን ግን የምጠይቀው መጨረሻ ላይ ምን ብሏል? በስጋና በደም የዘላለም ሕይወት ይገኛል ወይ ብሏል። አሁን አንተን ጠይቃለሁ፣ ምንድን ነው ይሄ ስጋና ደም? የኢየሱስን ስጋ ካልበላ በራስ ሕይወት የለም፣ ደሙንም ካልጠጣ በራስ ሕይወት የለም። ስለዚህ የግድ ስጋውንና ደሙን መብላትና መጠጣት ግዴታውን እያንዳንዱ የዓለም ሕዝብ ያለዛ አይደለም። ግን ጥያቄ በስጋና በደሙ ካልሆነ ደህንነት አይገኝም ብላል። ምን መስሎ ነው ያ ነገር? የኢየሱስ ስጋና ደም ካልበላ ነው አልድንም ብዬ ነው የነገርኩ ነገር ምን መስሎ ነው? ንባቡ ያለው ዮሐንስ 6 ላይ አውቃለሁ ምን እንደመሰለ የጌታ እራት መስሎህ ነው። ወይንም በአንዳንድ ቤተ እምነቶች ቅዱስ ቁርባን ይባላል። መጽሐፍ ቅዱስ አዲስ ኪዳን ውስጥ ቅዱስ ቁርባን ብሎ አይጠራውም። የጌታ እራት ወይም እንጀራውን መቁረስ ወይም የጌታ ማዕድ ብቻ ነው የሚለው። ይሁንና ያው ከነ ካቶሊክ ከነ ኦርቶዶክስ ኮርጀን እኛም ቅዱስ ቁርባን ብለን እንጠራው። እኛ እንኳን አንጠራውም፣ ብዙዎች ይጠሩታል እንደዛ። ኤኒዌይስ የጌታ እራት መስሎ ከሆነ አይደለም። ዮሐንስ ወንጌል ምዕራፍ 6 ላይ ነው ይሄ ቃል ያለ። ዮሐንስ ወንጌል ምዕራፍ 6ን ኢየሱስ ሲያወራ የጌታ እራት ስርዓት አልተሰጠም። የጌታ ማዕድ ወይም እንጀራውን መቁረስ የሚባለው ስርዓት አልተሰጠም። ገና ጌታ በአገልግሎቱ መሀል ላይ የሰጠው ትምህርት ነው። የጌታ እራት የሚል ትምህርት ቀረጻውን ጨርሰናል። ትምህርቱ ይለቀቃል። እዛ ላይ በዝርዝር እናነሳዋለን የጌታ እራት ምን እንደሆነ። አዎ ዮሐንስ 6 ላይ ያለውን ስጋ ካልበላ፣ ዮሐንስ 6 ላይ ያለውን ደም ካልጠጣ በራስ ወይም ማንም ሰው በራሱ ህይወት የለው። ያ ዮሐንስ 6 ላይ ያለው የህይወት እንጀራ ግን የጌታ እራት አይደለም፣ ቂጣውና ጽዋው አይደለም። በቤተክርስቲያን የምንቆርሰው እንጀራውና ጽዋው አይደለም እንዴ! 100% አይደለም። ማንም ሰው ሄዶ ማንበብ አለበት። በጣም በሚያሳዝን መንገድ የትልልቅ የቤተክርስቲያን አገልጋዮች ሳይቀሩ የጌታን እራት ለቅዱሳን ሲያቀርቡ በቤተክርስቲያን ሲያቀርቡ ዮሐንስ 6ን እየጠቀሱ ነው። ይህን ስጋዬን የበላ ደሜን የጠጣ ብሏልና ይሄኛው ነው ብለው ይሉናል። ኖ ኖ ኖ ኖ ኖ 100% ነው። ይሄ የሚያሳየው ተረጋግተን መጽሐፍ ቅዱስን ለማጥናት ጊዜና ፍላጎት እንደሌለን ያሳያል። በሚያሳዝን መንገድ የጌታ እራትን ኢየሱስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ብሎ ቂጣውንና ጽዋውን ነው ጥቅሱን የምንሰጠው። ኖ ኖ ኖ ኖ ይሄ ቂጣና ይሄ ጽዋ ጌታ ኢየሱስ ለእውነተኛው ስጋውና ለእውነተኛው ደሙ መታሰቢያ አድርጎ የሰጠበት ጊዜ ኢየሱስ ሊሰቀል አንድ ቀን ሲቀረው እንደ ነገ ሊሞት እንደ ዛሬ ቂጣውን አንስቶ ይህን ደግሞ ለመታሰቢያ አድርጉት ብሏል። ያኛው ግን በኢየሱስ አገልግሎት ገና ጅማሬ ጌታ እራት አልተሰጠም። ዮሐንስ 6 ላይ ያለው ስጋና ደም የዘላለም ሕይወት የሚሰጠው ስለሱ ትምህርት ሲሰጥ የጌታ እራት ራሱ ስርዓቱ አልተሰጠም። ወይም በዘልማድ ቅዱስ ቁርባን ስርዓቱ አልተሰጠም። አሁን በደንብ እንለያቸው። ዮሐንስ 6 ላይ ሰዎች ኢየሱስን መፈለግ ትተው ያራባውን ዳቦ ያበዛውን ዳቦ ፍለጋ ኢየሱስን መፈለግ ጀመሩ። ዳቦ አበዛና ሰጣቸው፣ በሉ። በማግስቱ ሲፈልጉት ስንፈልግ ነበር አሉት። አይ ለሚጠፋ መብል አትስሩ፣ አባቴ ለሚሰጣችሁ ለማይጠፋ መብል ስሩ። ከዛ ጌታ ሆይ ይሄ የማይጠፋ መብል እንዴት ነው? ከየት ነው የምናገኘው? እንዴት ነው የምናደርገው አሉት። ይሄ ከሰማይ የወረደው ለማይጠፋ ሕይወት የተሰጠው መብል እግዚአብሔር አብ አትሞታል፣ ያውም እሱን ብሎ እንጀራውን አባቴ አትሞታል። በእንግሊዝኛው እሱን የሚለው ሂም ብሎ ማለት ነው። ፐርሰናል ፕሮናውን ነው ተጠቅሞ ማለት ነው። ለነገሮች የሚጠቀስ ሳይሆን ለማንነት የሚጠቀሰው። ከዛ ምን አለ? ከሰማይ የወረደው የህይወት እንጀራ እኔ ነኝ አለ። ራሱ ፐርሰን እኔ ነኝ ከሰማይ የወረድኩት ህይወት እንጀራ። ልብ በል
ሕይወት የሚሰጠው እንጀራ ከሰማይ የወረደው የጌታ እራት ከሰማይ አልወረደም። ቤተ ክርስቲያን ነች የምታዘጋጀው፣ ዲያቆናት ናቸው የሚያዘጋጁት። ያኛው ከሰማይ ስለወረደ የሕይወት እንጀራ ከእንደገና ደግሞ እሱ ተብሎ የሚጠራ ነው ያ እንጀራ። ሂ ኢዝ እንደምንል ኢቲዝ አይባል። ይሄኛው ኢቲዝ ነው የሚባለው፣ ያኛው ሂ ኢዝ ፐርሰን ነው፣ ከሰማይ የወረደ ሕይወት እንጀራ። ይሄኛው ዲያቆን የሚያዘጋጀው ከሰማይ የወረደ ሕይወት እንጀራ አይደለም። ከእንደገና ደግሞ ያኛውን በብዙ ነገር ነው ኢየሱስ ራሱ እንደሆነ የምታገኘው እና እኔ ነኝ አለ እኮ ባጭሩ፣ ከሰማይ የወረደ ሕይወት እንጀራ እኔ ነኝ። ሁለተኛ ከሰማይ የወረደው የሕይወት እንጀራ ኢየሱስ በጥርስ አይበላም፣ አኛኝ ተደርጎ አይበላም። ሰዎቹ እንዴት ልንበላው እንችላለን? ምንኛ የሚያስጨንቅ ንግግር ነው ሲሉ ኢየሱስ ምን አለ? እኔ ነገርኳችሁ ቃል መንፈስና ሕይወት ነው። ስጋ ለምን እንዲህ አኛኝ ብታረጉ ማለት ነው፣ ስጋ ለምንም አይጠቅምም አላቸው። አበላሉ እንደዛ አይደለም አላቸው። በጥርስ የሚታኛ የጌታ እራትሳ በበላችሁት ጊዜ ነው የሚለው። ይሄ በጥርሳችን ነው የምንበላው። በልተን እንውጠዋለን፣ ጽዋውንም እንጠጣዋለን። በጠጣችሁት ጊዜ ነው የሚለው። ደሙን በጠጣችሁ ጊዜ አይልም፣ ጽዋውን በጠጣችሁ ጊዜ ነው የሚለው። ስጋውን ስትበሉ አይልም። አንደኛ ቆሮንቶስ 11 ሉቃስ እንጀራውን በቆረሳችሁ ጊዜ ነው። እንጀራ ነው ስንበላው፣ ጽዋ ነው ስንጠጣው። ያኛው ግን ለዓለም ሕይወት የሚሰጥ እንጀራ ሲሆን እርሱም ስጋዬ ነው አለ። ምን ላይ ነው የሚሰጠው? ቀራኔው ላይ፣ መስቀሉ ላይ። ያ ቅዱስ እንጀራ የቀረበው ቀራኔው ላይ። ይሄ በቤተ ክርስቲያን ገበታ ላይ ወይም ጠረጴዛ ላይ ነው የምናስቀምጠው። ያ በጥርስ አይበላም። ይሄ በጥርስ ነው የሚበላው። ታዲያ በጥርስ የማይበላ ከሆነ እንዴት ነው የምንበላው? ለዛ መልስ ኢየሱስ ወደ እኔ የሚመጣ አይራብም፣ በእኔ የሚያምን አይራብም። ለካ ያ የሕይወት እንጀራ መስቀል ላይ የቀረበውን በእምነት ነው። እምነት ነው ለካ መብያው መንገድ። ቀጥሎ ምን አለ? በእኔ የሚያምን ደግሞ አይጠማም አለ። ስለዚህ ቀራንዮ ላይ የቀረበውን አንድ ስጋና አንድ የፈሰውን ደም ማመንና ወደ እርሱ መምጣት በእምነት መብላት፣ በእምነት መጠጣት ይባላል። ሌላው መለያ ያኛውን እንጀራ ከሰማይ የወረደውን ሕይወት እንጀራ በእምነት የምትበላውና የምትጠጣው በሕይወት ዘመን አንዴ ብቻ ነው። አንዴ የበላኝ ለዘላለም አይራብም። ይሄ ግን ጌታ እስኪመጣ ድረስ ትቆርሱታላችሁ ነው የተባለው፣ ጌታ እስኪመጣ ድረስ። ስለዚህ ወንድሜ መጀመሪያ የምጠይቅህ ማንም ሰው ያንን ቀራንዮ ላይ የቀረበውን ከሰማይ የወረደ ሕይወት እንጀራ በማመን ካልበላ እምነት ማለት ነው። ምክንያቱም አብ ለሰጣችሁ ለዛ እንጀራ ስሩ፣ እግዚአብሔር አብ እሱን አትሞታል። አብ ለሰጣችሁ እንጀራ ከዛ በኋላ እንዴት ነው ያንን እንጀራ ያንን ስራ ምን ሰራው ያንን እንጀራ ምን በላው ነው። ከዛ ኢየሱስ ምን አለ? ይህ አብ የሰጣችሁ ወይም እንድትሰሩት የሰጣችሁ ስራ በላከው በእርሱ እንድታምኑ ነው ካለ በኋላ ነው ይህ ትምህርት። በላከው በእርሱ እንድታምኑ ነው። ከሰማይ ወረድኩ የሕይወት እንጀራ እኔ ነኝ። ይሄ ደግሞ ለዓለም የምሰጠው ስጋዬ ነው አለ። የሰጠን ቀራንዮ ላይ ነው፣ መስቀል ላይ ነው። የቤተ ክርስቲያን ገበታ ላይ አይደለም። በጥርስ አይበላም። ያኛው በእኔ የሚያምን አይራብም፣ ወደ እኔ የሚመጣ ደግሞ አይጠማም። አንዴ ነው ለዘላለም የበላን። እሱን እንጀራ ያልበላ ሰው ያንንም ደም ያልጠጣ ሰው በእምነት ከጌታ እራት ቢካፈል ጥቅም የለው። ከጌታ እራት ቂጣውን ቢቆርስ ጽዋውን ቢጠጣ ምንም ፋይዳ የለው። መጀመሪያ ያንን እንጀራ ያልበላ ያንን ስጋ ያልበላ ያንን ደም ያልጠጣ የዘላለም ሕይወት የለው። ስለዚህ እያንዳንዱ ሰው የጌታን ስጋና ደም አንድ ጊዜ ብቻ የሚበላው አንድ ጊዜ ብቻ የሚጠጣው ከዛ ላይ ለዘላለም ከቶ ማትራበው ለዘላለም ከቶ ማትጠማውን እሱን መብላትና መጠጣት ግድ ነው። እሱን ከበላ በኋላ ወይም ከጠጣ በኋላ የዘላለም ሕይወት፣ ምክንያቱም ያ መብል በእርሱ ውስጥ ለዘላለም ሕይወት ለሞት የማይሞትም እኔን የበላኝ ሰው አለ። ቀራንዮ ላይ ያለውን ነገር ያመነ ሰው ማለት ነው። እዛ የቀረበውን ስጋና እዛ የፈሰሰው እንደሚያመነ ሰው አይሞትም አለ ጌታ።
እና ያ ነው የጌታ እራት ትምህርት ኦልሬዲ እየተዘጋጀ ነው። እዛ ላይ ዲቴል እናየዋለን። ዮሐንስ 6 ፈጽሞ ስለ ጌታ እራት አይደለም፣ ከሰማይ ስለወረደ ሕይወት እንጀራ ነው። አንዴ ነው የምንበላው፣ አንዴ ነው የምንጠጣው። የጌታ እራት ግን ሁልጊዜ ነው፣ ጌታ እስኪመጣ። ያንን እንጀራ ያልበላ ይህንን በየቀኑ ሲበላ ቢውል ጥቅም የለው። ያለ ዘላለም ሕይወት ይጠቅመናል። ይሄ ደግሞ ያንን የምናስብበት ነው። ጌታ የተመሰገነ ይሁን። እግዚአብሔር ይመስገን። አሁን እንደብዬ እንዳለው ሃይማኖተኛው ዓለም ጥቃት ካደረሰባቸው የተወደዱ ስነ ስርዓቶች ወይም ትምህርቶች መካከል አንዱ የጌታ እራት ነው። ይሄ ሃይማኖተኛው ዓለም ጥቃት ከማድረሱ የተነሳ በሚያሳዝን ሁኔታ እኛው ሰፈር ላይ ያሉ መድረክ ላይ የሚቆሙ ሰዎች እንኳን በዚህ ተጽዕኖ ውስጥ ወድቀዋል። ዮሐንስ ወንጌል ምዕራፍ 6 ለጌታ እራት ብለው ሲያስተምሩ ሰምተናል። በጣም ያሳዝናል። ስለዚህ እግዚአብሔር ረድቶን ቅዱስ ቃሉን ብቻ ያማከለ አስተምህሮ የጌታ እራት ላይ ተማምረናል። ተሰርቶ እንግዲህ በሰዓቱ ይለቀቃል ማለት ነው። እግዚአብሔር ይመስገን። እዛው ጌታ እራት ስነ ስርዓት ላይ ሳንወጣ ዓለም ፀሐይ የምትባል እህታችን የጌታ እራት ያው አልቆረስኩም ወይም ስነ ስርዓቱን አልፈጸምኩም፣ እሱ አልወሰድኩም ነው ያለችው። ኢትዮጵያ እያለው በአንዳንድ አጋጣሚ አልወስድም ወይም አልቆርስም ነበር። አሁን ያለሁት በስደት ነው። የጌታ እራት ባለመውሰዴ ወይም ባለመቁረሴ አሁን ብሞት የእግዚአብሔር መንግስት ወርሳለሁ ወይ? ኦ ማይ ጋድ ኦ ማይ ጋድ። እህቴ አይዞሽ፣ የጌታን ስጋ ስለበላሽ ደሙንም ስለጠጣሽ የዘላለም ሕይወት አግኝተሻል። የጌታ እራት እድልና ጊዜ ሲኖርሽ ሞቱን ለማሰብ፣ ስቃዩን ለማሰብ፣ መከራውን ለማሰብ፣ የእግዚአብሔርን ፍቅር ለመግለጥና በዛ ለመጽናናት ጊዜ ሲኖርሽ፣ እድል ሲኖርሽ ትቆርሻለሽ። በነገራችን ላይ እህታችን በብዙ ሚሊዮን የሚቆጠሩ ሰዎች በመስቀል ላይ የቀረበውን የዮሐንስ 6ቱን የሕይወት እንጀራ በእምነት በልተውና ጠጥተው የውሃ ጥምቀት እድል ሳያገኙ የጌታ እራትን ለመቁረስ እድል ሳያገኙ ወደ ኢየሱስ የተከማቹ በሚሊዮን የሚቆጠሩ ክርስቲያኖች ነበሩ። በቤተ ክርስቲያን የመከራ ዘመን፣ የስቃይ ዘመን፣ የስደት ዘመን ቅንጦት ነበር። የውሃ ጥምቀትና የጌታ እራትን ለመቁረስ ቅንጦት ነበር። ግን በነዛ ዋሻዎች ውስጥ እየተሽሎከለኩ እነዛ ሁሉ ቅዱሳን ደግነቱ ኢየሱስ ያ የሕይወት የሚሰጠውን ስጋውና ደሙን የምንበላበትን ነገር በጥርስ አላደረገው። አግኝተን የት ነው ማገኘው ብለን ሄደን እንዳናጣው በጥርስ አላደረገው። እንዴት አድርገን ነው የምናኝከው? እንዴት ነው ልንበላው የምንችል? የሚያስጨንቅ ንግር ነው። እንዴት ስጋውን ሲል እኔ ለዓለም ሕይወት የምሰጠው ስጋዬ ይሄ ነው። እንጀራ ምላችሁ ስጋዬን ነው መስቀል ላይ ነው ምሰጣችሁ። እንዴት ነው ታዲያ? እኛ እኮ አኛኝ እንዲህ የሚጎረስ የሚበላ መስሎ ነው ያስጨንቃል ያልነው። እንደዛ ነው ሙሉ ሐሳቡ። ከዛ ኢየሱስ ነው ስጋ ለምንም አይጠቅምም፣ እኔ የምነግራችሁ መንፈስና ሕይወት ነው። ታዲያ እንዴት ነው የሚበላው? በእኔ የሚያምን ለዘላለም አይራብም። በልቷላ። ወደ እኔ የሚመጣ ለዘላለም ከቶ አይጠማም። ጠጣዋ። ለካ አበላሉ ይሄ ነው። ያ የዮሐንስ 6ቱን ማለት እሱን በልተሻል፣ እሱን ጠጥተሻል እህቴ። ለዘላለም ከቶ ልጥፋ ብቲ ማጠፊው አንቺ ለመጥፋት ብቁ ስላልሆንሽ አይደለም። የበላሽው እንጀራ የሚጠፋ አይደለም። እኔ ጠፋለሁ ካልሽ በልቼዋለሁ፣ ግን ጠፋለሁ ካልሽ ውሸት ነው። ብትጸልይ ማጠፊ ከአንቺ የተነሳ ሳይሆን ከእንጀራው የተነሳ። እንጀራው ለዘላለም ሕይወት የሚሆን መብል ነው። ከእርሱ የሚበላ ማለት በኢየሱስ የሚያምን፣ ከእርሱ የሚጠጣ ማለት ወደ ኢየሱስ የመጣ ሰው ለዘላለም ከቶ አይጠፋም። ከሰማይ የወረደ የሕይወት እንጀራ ለኢየሱስ እኔ ነኝ። ልብ የጌታ እራት ገና አልተሰጠም። እንደውም ቁጥር 50 ላይ ሰው ከእርሱ በልቶ የሚለውን እንግሊዝኛው ላይ ሄዳችሁ ፐርሰን ነው የሚጠቀመው፣ ፐርሰናል ፕሮናውን ነው የሚባለው። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ነው ያላቸው። መሀላቸው ቆሞ ከሰማይ አሁን የወረደ እንጀራ ይህ ነው አለ።
እንግዲህ የጌታ እራት እኮ የሚሰጠው ከዚህ በኋላ ዓመት ምናምን ቆይቶ ነው። ይሄ ግን እዛው መሃላቸው የወረደ ሕይወት እንጀራ የወረደው ከሰማይ ነው። ዲያቆን በቤተ ክርስቲያን ገበታ ላይ ያዘጋጀው አይደለም። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ከዛ ሰዎቹ በጥርስ የሚበላ መሰላቸው። የጌታ እራትማ በጥርስ ነው፣ ቀላል ነው፣ እንኩ ቂጣ ብሎ ሲሰጥ አትከራከርም እኮ። ይሄኛው ግን አበላሉ ግራ ገብቷቸው ይህ ሰው ስጋውን ልንበላ ሊሰጠን እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ኢየሱስ ቁርጡን እውነት እላችኋለሁ የሰውን ልጅም የኢየሱስን ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ የዘላለም ሕይወት የላችሁ። እንዴ ለአይሁዳዊ ሰው ደም መጠጣት አይደለም ከደም ጋር ያለ ነገር በጣም ነውር ነው። ደም መጠጣት ከህዝቡ መካከል ተለይቶ እንዲወገድ ነው የሚያደርገው። ጭራሽ እሱ ጠጡኝ ነው ያለው። ቀጥሎ ምን አለ? ወደ ታች ጋር ስጋዬን የሚበላ ደሜን የሚጠጣ አይ የጌታ እራትን አይደለም ስጋዬን ከሰማይ የወረደው ነው ብሎ መሃላችሁ ወርዶ ያለው ግጥም አድርጋችሁ ካልበላችሁኝ አትድኑም አላችሁ። የዘላለም ሕይወት አለው የመጨረሻ ቀን ስጋዬ እውነተኛ መብል ያንን ለመታሰቢያ ያድርጉት ነው ያለው። ከሰማይ የወረደው ግን እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ማጠፊው ለመሰለሽ ከሰማይ የወረደውን እንጀራ ወደ እርሱ መጥተሻል፣ በእርሱም አምነሻል። ስለዚህ የበላው ሰው መብሉ ስለማይጠፋ ለዘላለም ሕይወት የማይጠፋ መብል ስለሆነ ከመብሉ የተነሳ አትጠፊ። ልትጠፊ አትሽም። በልተሹ ጠፋለሁ ካልሽ መብሉ ጠፊ ነው ማለት ነው። ለዘላለም ሕይወት ነው፣ የማይጠፋ መብል እና በልተሸዋል፣ ጠጥተሸዋል። አሁን ጥያቄሽ የጌታ እራት ሳልቆርስ ያው ዘልማዳዊ ቃላቶች አሉ እንግዲህ ሳልወስድ የጌታ እራት ወስደሃል ወይ ወስጃለሁ የሚል ቃል መጽሐፍ ቅዱስ ውስጥ የለም። መውሰድ የሚል ቃል እኔ መውሰድም አውቀው የሆነን ነገር ከአንድ ቦታ ወደ ሌላ ቦታ ማዘወር። ይህን የት ይዛችሁት ነው የምትሄዱ? የጌታ እራት የምትቆርሱት ነው። ስለዚህ መውሰድ የሚል ቃል ዘልማዳዊ ነው፣ ውርርስ ነው። ቁርባን የሚለውም ውርርስ ነው። ቁርባን በብሉይ ኪዳን ከዘሌዋውያን 1-5 ያሉ አይሁዶች ማነው እስራኤላን ከቤታቸው ይዘው የሚሄዱት የመስዋዕት አይነት ነው። ከዚህ ጋር አይገናኝ። ከጌታ እራት ጋር እንኳን የታሪክ ወይም የምሳሌ ዝምድና የለውም። ከጌታ እራት ጋር ዝምድና ያለው ፋሲካ ምሽት ያለው ቂጣ ነው። በምን በኩል ቁርባን እንዳሉት እሱ ያውቃል። ችግሩ ምንድነው? ፕሮቴስታንቶች የራሳችን ነገር ብዙ ጊዜ የለን እንኮርጃለን። ቃላቱን ሁሉ ሳይቀር ከኦርቶዶክስ ነው። ቅዱስ ቁርባን፣ ቆራቢ አባል የሚሉ ቃል የለም። ከማቴዎስ እስከ ራይፈሉ ያለው የጌታ እራት እንጀራውን መቁረስ፣ የጌታ ማዕድ ደግሞ የተጠቀሙበት ቃል ይሄንን ምንድነው? የጌታ እራት ስትወስዱ የሚል ቃል የለም። እንጀራውን ስትቆርሱ ነው የሚለው። እንጀራውን ለመቁረስ ተሰብስበን ሳለን ይላል። ሌላ ደግሞ የሚጠቀመው አለ ከጌታ ማዕድ መካፈል ስትካፈሉ ኦር ስትቆርሱ የሚል ቃል ነው ያለው። መቁረስና መካፈል እንካችሁ ተካፈሉት። መውሰድ ምን እንደሆነ አላውቅም፣ ከየት እንደመጣ የምትወስዱ አባላት እኛ የምናውቀው ይሄ አንዳንድ ሰው ይሄ እንትን ነው ከዓለም የመጣ ይመስለኛል። አንዳንድ ምናምን የሚጠጡ ሰዎች ማታ ትንሽ ወስጄ ምናምን የሚሉት ነገር አለ። መውሰድ ወስጄ ምናምን እና እንደዛ አድርገው ነው እየወሰዳችሁ ነው እንደሚለው ነው ያመጡብን። በተረፈ የሆነ ሰውዬ ነው እንደዚህ ብሎ የጀመረው የለም። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ የሚናገር ማንም ቢኖር እንደዛ ነው ጥቅሱ ውስጥ ያ የሚናገር ማንም ቢኖር እንደ እግዚአብሔር ቃል ይናገር ይላል። ቅዱስ ቁርባን የሚል ለጌታ እራት የሰጠ ስያሜ የለም። ቆራቢ አባል የሚልም የለም። ከእንደገና ደግሞ መውሰድ የሚልም ቃል የለም። ጥንት የነበሩት በሐዋርያት ዘመን የነበሩ ክርስቲያኖች የተጠቀሙበትን ቃላት ብንጠቀም እሱን ሳንጠቀም ለምን አዲስ እንፈጥራለን? ተጠቅመውበታል። እንጀራውን በመቁረስ ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ እንጀራውን ለመቁረስ ተሰብስበን ሳለ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም፣ በመካከላችሁ እንካችሁ ተካፈሉት። መካፈል መቁረስ የሚል ቃል አለ። ግን ልማድ ከልጓም ይጠብቃልና መውሰድ የሚለው ነው እንዳለ የወረረው እና እህቴ ባጭሩ የጌታ እራትን ባለመቁረስሽ ወይም በመጀመሪያ በመቁረስሽ የምታገኙ የዘላለም ሕይወት የለም። የጌታ እራትን በመቁረስ የዘላለም ሕይወት የለም።
የጌታን ጽዋ በመጠጣት የሚገኝ ሕይወት የለም። የጌታ እራትን ለመቁረስ ጽዋውንም ለመካፈል ወይም ለመጠጣት የመጀመሪያው መስፈርት የጌታ የኢየሱስን ከሰማይ የወረደውን ስጋውን መብላትና ከሰማይ ወርዶ የፈሰሰውን ደም መጠጣት ግዴታ ነው። ያ ደግሞ በእምነት መስቀል ላይ እሱን አይተን የበላ ነው የጠጣ ነው እንጂ በአፍና በጥርስ የገባ አይደለም። በእርሱ የሚያምን ሁሉ በልቶታል፣ ወደ እርሱም የመጣ ሁሉ ጠጥቶታል። እና በልተሸዋል፣ ጠጥተሸዋል ኢየሱስን የቀራንዮውን በቤተ ክርስቲያን ገበታ ላይ እኛ ያዘጋጀነውን ሳይሆን አብ አትሞ የላከውን ለዘላለም ሕይወት ያተመለትን የቀራንዮውን ስጋ የቀራንዮውን ደም በእምነት በልተሻል፣ ጠጥተሻል። ልጥፋ ብትይም አትጠፊም። ለዘላለም ሕይወት የማይጠፋ መብል ነው። ያንን በእምነት ያመነ ሰው ኢየሱስ በሱ ውስጥ አለ፣ ያም ሰው በኢየሱስ ውስጥ አለ። ኢየሱስ አይጠፋም ብለሽ ካመንሽ አንቺ እንዴት ልትጠፊ ትችያለሽ? ይህስ ሐሳብ እንዴት ይመጣል? ጥርጥርና ሌላ ዘር ካልገባ በስተቀረ ድነሻል፣ ጸድቀሻል። የጌታ እራት የመቁረስ እድል ባታገኝም የዘላለም ሕይወት ካገኘሽ ሰነበትሽ። የዘላለም ሕይወት በስቴፕ የምታገኙ አይደለም። ጌታን አምነሽ ከዛ ቆይተሽ ደግሞ ጥምቀት ትምህርት ተምረሽ ከ6 ወር በኋላ ተጠምቀሽ ከዛ ደግሞ የጌታ እራት ቆርሰሽ ከዛ ኳይር አገልግለሽ ከዛ 10 አይደለም። የዘላለም ሕይወት መጪ ጊዜ ብቻ ሳይሆን የመጣ ማንነት ነው፣ ኢየሱስ ነው። ልጁ ያለው ሕይወት አለው። ሕይወት ይኖረዋል የሚባል የለም። ሕይወት አለው። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም፣ እንደ ወደፊት አይኖርባቸውም አይደለም። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። የዘላለም ሕይወት እንዳላችሁ አሁን ማለት ነው ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ጽፍላችኋል። የዘላለም ሕይወት ቀጠሮ የለውም። የመዳን ቀን አሁን ነው። ኢየሱስን የሚያምን ሰው አሁን ወልዳለሁ፣ አሁን ወልድ ያለው አሁን የዘላለም ሕይወት አለው። የዘላለም ሕይወት ኢየሱስን ካመንን በኋላ የሚመጣ ሳይሆን የዘላለም ሕይወት ኢየሱስ ነው። ኢየሱስ እኔ ሕይወት ሰጣለሁ አለ። እኔ ሕይወት ነኝ ነው ያለው። እኔ መንገድ ያሳያለሁ አለ። እኔ መንገድ ነኝ ነው። ኢየሱስ ያለው ሕይወት አለው። ጌታ የተመሰገነ ይሁን። ከዚህም በፊት የዘላለም ሕይወት ዋስትና በሚለው አስተምህሮ ማግኘት ትችላላችሁ ዩቲዩባችን ላይ የወንጌል እውነት ቤተክርስቲያን ወይም ዓለም አቀፍ ቤተክርስቲያን የሚለው ዋናው ኦፊሻል አካውንታችን ሲሆን እዛ ላይ ዝርዝር ትምህርቶች አሉ። የዘላለም ሕይወትና የዘላለም ሕይወት ዋስትና የሚል ደህንነታችሁን ክርስቶስ ኢየሱስ አንድ ከፈጸማት የቤዛዎቱ ስራ ላይ አንስተው በእናንተ ድርጊትና በእናንተ አክቲቪቲ ላይ እንድታተኩሩ ከሚያደርጉ አገልጋዮች ራሱ ራቁ። ደህንነታችሁን እንድትጠራጠሩ ራቁ። አይጠቅሟችሁም። በእድሜ ወጣት የሚሆኑ ትልቅ የሆኑ አንድ ጊዜ በቀረበላችሁ መስዋዕት ለዘላለም ፍጹማን መሆናችሁን ጥርጥር። ከዛ ውጭ በምን ተስፋ ሊኖራችሁ ይችላል? ምን አርጋችሁ የኢየሱስ ስራ ላይ ጨምራችሁ እግዚአብሔርን ፊት ጻድቅ ልትሆኑ ምን ተስፋ አላችሁ? ይህን ታላቅ መዳን ቸል ብትሉት ከወዴት ታመልጣላችሁ? የብልጣብልጦችን ስብከት ይሄ አደጋው ላለመግባት ላለመነካካት የሚመጣባቸውን መከራ በመሸሽ ወይም ደግሞ የጽድቅ ጠበቆች መስለው ሌላውን አገልጋይ የኃጢአት ነው ምናምን ደጋፊ አስመስለው መድረክ ለመቆጣጠር ነው። አይበጇችሁም። ጳውሎስ እነዚህ ሕግን የሚሰብኳችሁ በጣም ነው የሚፈልጓችሁ፣ ግን የሚፈልጓችሁ በደጅ ሊያስቀሯችሁ ነው ብሏል። ቴክ ኬር። እግዚአብሔር ይመስገን። እሺ ወንድም